ነበር ህልም ነው የሚመስለኝ። ዛሬ ራሱ እዚህ ሀገር እኖራለሁ እንጂ ሊያ የለውም። በቃ ያ ቦታ ሲታወሰኝ የገባው ይመስለኛል። አንዳንዴ እንቅልፍ ተኝቼ ብትት ብዬ ስነሳ በቃ እዚያ ቦታ ያለውን የሚመስለኝ እዚህ እንደሚወራው ብቻ ቀላል ነገር ይመስሏቸዋል እዚህ ሀገር ላይ ማለት ነው። ይቅርታ ነጂ እሺ አውሪ እና መቼም ይቅር አልላቸውም። መቼ 3 አመት ስቆይኝ 3 አመቴን ጨርሼ በቃ የምታረድበትን ቀን ስቆጥር ነበር የኖርኩት። አላምንም ነበር ከዛ ቦታ እወጣለሁ ብዬ ተስፋ የሚባል ነገር አልነበረኝም። እና እኔ በጣም ነው የምጠላቸው። እኔ መሞት ካለብኝ በየትኛውም አጋጣሚ ልሞት እችላለሁ ሊያ። በሰው ሀገር ግን ያለምንም ርህራሄ አሳልፎ የሰጡኝን ሰዎች መቼም ይቅር አልላቸውም። መቼም ቢሆን መቼም እናቴ እኔን ተይኝ። ያቺ ምስኪን እናቴ አታሳዝናቸው? 10 አመት ሙሉ ዛሬ ነገ ልጄ ትመጣልኛለች እያለች የምትጠብቀኝ እኔ እብድ ልሆን እችላለሁ፣ ባለጌ ልሆን እችላለሁ፣ ማንም ልሆን እችላለሁ። እናት ደግሞ እናት ነች። ለእናቴ እንኳን እናቴን እንኳን ሳያስቡ እኮ ነው አሳልፈ የሰጡኝ ሊያ። ዝም ብዬ እስር ቤት ገብቼ የወጣው ምናምን ነገር ቀላል ነገር እንዳታደርግ ይሆን የምታረድ መስሏቸው እኮ ነው ሲጀመር አሳልፈ የሰጡኝ። እንዲታረድ ነበር እኮ እርምጃ እንዲወሰድብኝ ነበር እኮ። እዚህ ሀገር ግን ህግ የሚባል ነገር አለ። ገባሽ? አልተሳካላቸውም። እዚህ ሀገር ታውቂያለሽ የሙስሊም ሀገር ብቻ ስለሆነ በቃ የምቆረጥላቸው መስሏቸው ነበር አሳልፎ ሲሰጡኝ። የኢትዮጵያ ሙስሊሞች ማለት ነው። ሙስሊሞች ሳይሆኑ እነዚህ አስመሳዮች ናቸው ቲክቶክ ላይ ያሉት። እና እኔ እንቅልፍ የለኝም። አንድ ሴት ናት እንግዲህ እዛ አብራኝ ያለችው ትልቅ ሴት ናት። መድኃኒት ወስዳለሁ፣ ያችን ሴትዮ ደበድባታለሁ፣ ነገረኛ ናት እቺ ሀበሽያ ምናምን እያለች ነው የምትሰድበኝ። ከሾርጣዎች ከፖሊሶች ጋር ታቀሳስረኛለች ምናምን። አንድ ቀን ጸጉሯን ትልቅ ሴት ናት እንግዲህ እናቴን ነው የምታክለው። ከዛ አንቺ ምናምን ሀበሻ ብላ ስትሰድበኝ አንቺ ፌሊ ሀበሻ ምናምን ብላ ስትሰድበኝ እየሮጥኩ እጄ ጸጉሯ ረጅም ነው እንደዚህ አድርጌ ይዤ መሬት ድፍት ሳደርጋት ጉልበቷን ክት ነው ያለው። ጸጥ አለች። አስበሻል? ከዛም በኋላ 15 ቀን ሙሉ ነው የተዘጋብኝ ለብቻ የተወስጄ እዛ ጨለማ ውስጥ ማለት ነው። እንግዲህ እሷና እኔ ብቻ ነን ብዬሻለሁ። ለብቻ ደግሞ ጥንጥዬ ክላስ አለች መቀጣጫ፣ እዛ ወስደው አስገቡኝ 15 ቀን ሙሉ። እንግዲህ ያችን ሴትዮ ብገላት ራሱ ታውቂያለሽ የገደለ ይገደል ነው እዚህ ሀገር የለውም። ሂጄ ነበር። ሴትዮዋ ደግሞ በሆነ ባልሆነው በቃ ፈታኝ ናት። አውቃ እኔ ብቻ ነኝ የማጸዳው እንደዚህ እያቆሸሸችብኝ አታጸዳ ምናምን ትገለኛለች። አበሻ ስንባል በቃ ገዳዮች አድርገው ነውና የሚስሉን። በጣም ነበር የምትፈራው። እኔ ደግሞ በጣም በቃ እንደዚህ እንደምጮህ ምናምን ነገር በአካል የምታየኝ እንደዛው ነኝ። በቃ እወጣለሁ ብዬ ተስፋም ስለሌለኝ በቃ አላቅም ከፖሊሶቹ ጋር ጣላለሁ፣ ሰዳደባለሁ ምናምን። እንደተጣላሁኝ ነው የወጣሁት ከፖሊሶቹ ጋር ራሱ። እዛ ፍርደኛ ስትሆኚ ምናምን ነገር እንደዚህ ህግ የሚባል ነገር አለ። ባጭር ቃል እዚህ ሀገር መቀጣጫ ቦታ አለ፣ እዛ ትገቢያለሽ እንጂ እንደዚህ ማሰቃየት ምናምን ነገር